እኔ ዲያቆን ነኝ እና በተክሊል የምታገባ ካለች ቀይ ወይም ጠይም፣ ቀጠን ያለች አልያም ረዘም ያለች፣ ትምህርት ከሆነ ዲግሪ ያላት፣ ካልሆነ ግን ከ10ኛ ክፍል በላይ የሆነች ብታገኝልኝ እና ደግሞ ይቅርታ እድሜ 33 ነው፣ የእሷ ደግሞ ከ23 እስከ 26 ቢሆን ደስ ይለኛል። ምናልባት እንደዚህ አይነት መስፈርት ያላት ወይም በተክሊል ማግባት የምትፈልግ ሰው ካለች እኔን አገናኘኝ ይላል የዛሬ እንግዳችን። እኔ ኮማንዶ ነኝ። የምኖረው አዲስ አበባ ነው። የራሴ ኮንዶሚኒየም ቤት አለኝ። ማግባት የምፈልጋት ሴት ጠንካራና የግል ስራ ያላት፣ በተለይ በንግድ ስራ ውስጥ ያለች ከሆነች፣ ተጋግዘን መስራት የምትፈልግ ካለች፣ እንዲሁም ደግሞ ሃይማኖቷ ኦርቶዶክስ የሆነች መልካም አስተሳሰብ ያላት፣ እድሜ 30 ነው፣ የሷ ደግሞ ከ30 በታች ቢሆን ደስ ይለኛል። የመንግስት ሰራተኛ ከሆነች ደግሞ የባንክ ሰራተኛ ብትሆን እንዴት ደስ ባለኝ። ከብሔር ነፃ የሆነች በቤተክርስቲያን ማግባት የምትፈልግ ካለች እኔ ያለው ይላል የዛሬው ጀግና ኮማንዶ እንግዳችን። በቫይረስ ውስጥ መኖር ከጀመርኩ በጣም ረጅም ዓመታትን አሳልፌያለሁ። ግን አሁን ላይ ለምጄው ምንም ያለብኝ እስከማይመስለኝ ድረስ ኖርማል ህይወትን እየኖርኩ ነው። አንድ ወንድ ልጅ አለኝ። የኮሌጅ ተማሪ እያለሁ ነው የወለድኩት። አሁን ላይ እሱ የ2ኛ ዓመት ላብራቶሪ ተማሪ ነው። እኔ ደግሞ በአንድ ትልቅ የግል ሆስፒታል ውስጥ ገንዘብ ያዥ ሆኜ ነው የምሰራው። አሁን ላይ ማግባት እንዳለብኝ ይሰማኛል። እድሜም እየሄደ ነው። የኔ አይነት በበሽታ ውስጥ ያለ ሰው ከሀረር ውጭ የሚኖር ሰው ካለ እድሜው ከ35 እስከ 40 ቢሆን የጤና ሁኔታ ደግሞ አሪፍ ላይ ቢሆን እና የራሱ ስራ ያለው ብታገኝልኝ ደስ ይለኛል። ስለ ሁሉም ነገር አመሰግናለሁ ትላለች የዛሬ እንግዳችን። ሰላም ዳኒ፣ እባክህ አግዘኝ። ከባለቤቴ ጋር ከተጋባን 14 ዓመት ሆኖናል። 2 ልጆችም አሉን። ከጊዜ በኋላ ጸባው እየተቀየረ መጣ። ማለትም ከ3 ዓመት በፊት መናናቅ፣ እኔ ከምለው ይልቅ እናቱ የምትለውን መስማት፣ ሚስጥሩ ሁሉ ከእናቱ ጋር ሆነ። ብር ስጠይቀው እንኳን እናቱ ስጣት ያለችውን የብር መጠን ነው የሚሰጠኝ። በቃ ምን አለፋህ እናቱ ቤት ለበዓል በግ ሲገዛ ለልጆቹ ዶሮ እንኳን በስንት መከራ ነው የሚገዛው። በዓል እኛ ጋር አያሳልፍም፣ ጥሎን ይሄዳል። ብቻዬን ከልጆቼ ጋር አከብራለሁ። ይህን ሁሉ ነገር ስከታተል ጭራሽ ከሌላ ሴት የ4 ዓመት ልጅ እንዳለውና እንደሚረዳም ሰማው። ስጠይቀው አዎ ምን ችግር አለው አለኝ። እንዴ ብቻ የጨለማ ህይወት እየኖርኩ ነው። አንድ ቤት እየኖርን መኝታ ከለየን 2 ዓመታችን። ደስ ባለው ሰዓት ይገባል። ዳኒ ገበኔ በጣም ብዙ ነው። ህይወቴ እየጨለመብኝ ነው። ለልጆቼ ያለሁት እኔ ብቻ ነኝ። እኔም ወጥቼ ለመኖር አቅም የለኝም። እኔም የክፍለ ሀገር ልጅ ነኝ። እናትም አባትም የለኝም። ምን ላድርግ? እባካችሁ በቅንነት አማክሩኝ። የህይወቴ ጨለማ በጣም ብዙ ነው። እንዳላበዛባችሁ ብዬ ነው። በዛውም ስራ ሊያሰራኝ የሚችል ካለ ማንኛውንም ስራ እሰራለሁ። ከልጆቼ ጋር ደስተኛ ህይወት እንዲኖር አግዙኝ፣ በምክራችሁም ደግፉኝ ትላለች ዛሬ ባለታሪካችን። ሰላም ዳኒ፣ በእናትህ ዳርኝ። እኔ የ36 ዓመት ወጣት ነኝ። አንድ ሴት ልጅ አለችኝ እና ልጄና ቤተሰቦቼ ውለጅ እያሉ ይጨቀጭቁኛል። አዎ ማግባት መውለድ እፈልጋለሁ፣ ግን የሚቀርቡኝና የሚጠይቁኝ ወንዶች ከእኔ በእድሜ ያነሱ እየሆኑብኝ እመልሳለሁ። ቤተሰቦቼ ደግሞ እሱን አልተረዱኝም።